በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ለዚህ ሰዓት ላደረሰን ልዑል እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ እንደምታወቀው ያለሁበት ቦታም ያስታውቃል፣ አለባበሴም ያስታውቃል። ዛሬ በጸሎት ቤት ሆኜ ነው ወደ እናንተ የመጣሁት። ጸሎት ሳደርግ ነበረ እንደጨረስኩ ነው ቪዲዮ ለመቅረጽ የተነሳሁት ማለት ነው። ምንድነው እሱ ጸሎት ካደረግኩ በኋላ ቪዲዮ እንድሰራ ያደረገኝ ነገር ብዙ ነገር ነው። እንግዲህ እንደምታወቀው ከዚህ በፊት እኔም እንደናንተው ስደተኛ እህታችሁ ነበርኩ ማለት ነው። እዛ ሆኜ እንግዲህ አንዳንድ ነገር እሰማ ነበር በዚህ በሶሻል ሚዲያ ማለት ነው። ምንድነው እሱ እንግዲህ መምህር ተስፋዬ የማያውቅ ሰው የለም እና በሱ ትምህርት እኔ በጣም ተቀይሬያለሁ። እግዚአብሔር ተመሰገነ ይሁን። እዛ ሆኜ ብዙ ነገር እሰማ ነበረ፣ ገጠመኝ ማለት ነው። አንድ ገጠመኝ አልፎኝ አያውቅም፣ ሁሌ ነው የምሰማው እና ያንን የሰማሁትን ነገር ደግሞ እግዚአብሔር ይመስገን ዛሬ በሰላም ለሀገሬ በቅቼ በሰላም ለቤቴ በቅቼ ወደ ተግባር እየቀየርኩ ነው ማለት ነው። እና ምንድነው ስለ እሱ ላነሳ የፈለግኩት ነገር ምንድነው መሳላችሁ? እኔም አረብ ሀገር ሆኜ ብዙ ነገር የሚደርስብኝ ነገር አለ ማለት ነው። የሚደርስብኝ ነገር ስላችሁ ስቃይ ነገር አይደለም። እንግዲህ የመንፈሳዊ መንገድ ስትጀምሩ ብዙ ፈተናዎች አሉ፣ ብዙ ዋጋ የሚያስከፍሉ ነገሮች አሉ ማለት ነው። መጀመሪያ እኔ ወዴት እንደምጸለይን ወዴትም እንደምሰገድ ምንም ነገር አላውቅም ነበረ ማለት ነው። እንግዲህ እንደ ማንኛውም ሰው አንድ ቀን ያው እዚሁ ሶሻል ሚዲያ ላይ ዩቱብ ላይ ገብቼ ዞር ስል እንግዲህ ቆንጆ ቆንጆ አርግቶ የሚያስተምሩ አባቶችን አገኘው ማለት ነው። እነሱን ስሰማ ደግሞ ከዛው ደግሞ መስመሩም እያዳመጥኩና ከዛን መምህር ተስፋዬ ገጠመኝ አገኘውና እሱን መስማት ጀመርኩ ማለት ነው። የሚገርማችሁ ነገር አንዳንድ የሚያቀርባቸው ገጠመኞች የራሴ እስኪመስሉኝ ድረስ ማለት ነው። ስለዚህ ይሄ የራሴ ታሪክ የሚያወራ ነው ራሱ የሚመስለኝ ማለት ነው። እንግዲህ እሱን እየሰማው ራሴን እያሻሻልኩ እንዴት እንደምጸለይ ብዬ ሰርች እያደረግኩ ዩቱብ ላይ እያየው በዛ መንገድ ጸሎትም ስግደትም የሆነ ጊዜ ላይ ጾም መጾም ከብዶኝ ነበረ ማለት ነው። ያው እንግዲህ ከብዶኝ ነበረ ማለት ስላችሁ አለመብላት ሳይሆን ምግቡ ጠፍቶ ነው ማለት ነው። እንዴት ነው ሁሉ ነገር አረብ ሀገር ቤት ውስጥ ያው ጾም ነክ ነገር ብቻ ነው ያለው ማለት ነው። ከዛን በቃ ምግብ ስለሌለ አልጾምም ነበረ ስለ ነበረው ማለት ነው። ግን ዞር ብዬ ደግሞ አንድ ቀን ሳስብ ምንድነው ለካ በራሴም ገዝቼ መጾም እችላለሁ ማለት ጾም ያልሆነውን ነገር ምግብ ገዝቼ ለራሴ ከዛ ለአምላኬ መጾም እንደሚችል ገባኝ ማለት ነው። እና እንደዛ ማድረግ ጀመርኩ ማለት ነው። የሆነ ጊዜ ላይ እግዚአብሔር ይመስገን ከዛ በኋላ መቀየር ጀመርኩ። ስመኛቸው የነበረ መንገድን መከተል ጀመርኩ ማለት ነው። እኔ ያላሰብኩት ነገር ሁሉ ለኔ የሆነ መጣ ማለት ነው። ያው እንግዲህ መምህር ተስፋዬ የሚያስተምረው ነገር ብዙዎቻችሁ ታውቃላችሁ። የማታውቁት ደግሞ መምህር ተስፋዬ ብላችሁ ዩቱብ ላይ ብትገቡ ሙሉ መረጃውን ታገኙታላችሁ ማለት ነው። ህይወታችን መበርበር የምትፈልጉ ከሆነ ስለ ትዳር፣ ስለ ልጅ አስተዳደግ በቃ በመንፈሳዊ መንገድ የሚመራ ስለሆነ ማለት ነው። እንግዲህ እኔም ለመጀመሪያ ጊዜ ስሰማው በጣም ነው የሚያስጠላኝ ስላችሁ እንዴት ነው ምንድነው ይሄ ሰውዬ ስል ነበረ ማለት ነው። ግን እግዚአብሔር ይመስገን ያው ረዥም ጊዜ በመስማት ራሴ መቀየር ችያለሁ ማለት ነው። ያዛ ሆኜ የሰማሁት ገጠመኝ እዛ ሆኜ መስገድ መጾም መጸለይ የጀመርኩት ነገር ዛሬ እግዚአብሔር ይመስገን ቤቴ ገብቼ ደግሞ የገዛ ቤቴ በትዳሬ ገብቼ ደግሞ ያን ነገር ወደ ተግባር ቀየርኩ ማለት ነው። እንዴት ስላችሁ ያኔ በአሕዛብ ቤት ውስጥ ነው ስዕል አድኖ ራሱ ትንሽዬ ስዕል አድኖ ነበረችኝ።
እችን እመቤታችን ብቻ ነበር ያለችን ማለት ነው። እችን ብቻ ነበር ያለችን። እችኑ ሰቅዬ ነበረ ስጸልይ የነበረው ማለት ነው። አሁን እግዚአብሔር ይመስገን እንግዲህ የራሴ ጸሎት ቤት ሰርቻለሁ እና በቃ ቤተሰቤም ባለቤቴም ልጆቼም ሆነን መጸለይ መስገድ ጀምረናል። እግዚአብሔር ይመስገን። እንግዲህ ዲያብሎስን መቃወም እንደ ቀላል ነገር ነው የሚታየው፣ ግን ሲገቡበት እንደዛ አይደለም። በጣም ከባድ ነው። ቤት መንገድ ሰውን እንደሚያጠቃ አይታወቅም እና እግዚአብሔር እንግዲህ ለሁላችንም ትዕግስቱን ብርታቱን ይስጠን እላለሁ። እና ምንድን ነው የሆነው በገጠመኝ ውስጥ የተቀየርኩት ነገር ያው እዛ ሆኜ እንግዲህ የጀመርኩት ነገር አሁን ቤቴ ላይ ገብቼ በቤቴ እንደዚህ ልጆቹ ትምህርት ሲሄዱ ባለቤቴ ወደ ስራ ሲሄድ እኔ ደግሞ እነሱን ከሸኘው በኋላ እነሱም ያው ይሰግዳሉ ይጸልያሉ። ግን ቀን ቀን እኔ ብቻዬን ስለምሆን ሁል ጊዜ ራሴ የማወራበት ሰዓት እና ከእግዚአብሔር ጋር የምነጋገርበት ነገር ነው እና በጣም ነው ደስ የሚለው ማለት ነው። በዛ ላይ ደግሞ ለቤተሰብ ማለት ለትዳራችሁ መጸለይ ስትጀምሩ፣ ለልጆቻችሁ ለባለቤታችሁ መጸለይ መስገድ ስትጀምሩ ያለው እርካታ ልነግራችሁ አልችልም ማለት ነው። ያው ጸሎት ቤት ማዘጋጀት እንግዲህ ካለን ነገር ነው የምንቀንሰው። መቼም ሳሎን ቤት ይኖረናል፣ መኝታ ቤት ይኖረናል፣ ሶፋ ማስቀመጫ፣ ቲቪ ስታንድ፣ ቢፌ እንላለን። ብዙ ነገር አለ የሚያስፈልገን ብናስበው ማለት ነው። ያንን ሁሉ ነው የምናደርገው እዛ ሆነን የምናቀደው ማለት ነው። ግን ችግሩ ምንድን ነው? አንድ ቀን የጸሎት ቤት ብለን አስበን አናውቅም ማለት ነው። የክራይ ቤት ነው የምንለው። ይሄን ነገር በአከራይ ይሻላል ብለን ነው የምናስበው እንጂ አንድ ቀን የጸሎት ቤት ሰራለሁ የጸሎት ቤት ያዘጋጃለሁ ብለን የምናስበው ነገር የለም ማለት ነው። እግዚአብሔር ይመስገን። እኔ እንግዲህ ባለቤቴ እግዚአብሔር ይስጠው ከሰራልኝ ቤታችን ውስጥ አንዱ ለጸሎት ቤት ለቀናል ማለት ነው። እንግዲህ ይሄ ያለውበት የጸሎት ቤታችን ነው። ሙሉ ስዕል አድኖ አልሞላም። እንግዲህ ቀስ እያለን እንሞላዋለን። እስከምንሞላ ብለን ደግሞ አልተቀመጥንም። ባለው መንገድ የሚያስፈልገውን ነገር አርግተን አሁን ጸሎት ጀምረናል ማለት ነው። እግዚአብሔር ይመስገን። እንግዲህ እዛ ሆኜ ያው ብዙዎቻችን አረብ ሀገር የምንሰራው ገንዘባችን እንደው ገንዘብ እኮ አልያዝ ብሎኛል ይላሉ ልጆቹ ሁሉ ማለት ነው። የአረብ ሀገር የሴጣን ብር ነው ይላሉ። ችግሩ ምንድን ነው? ከኛ ይሆን ወይስ እኛን ለምንልከው ሰው ይሆን ችግሩ ያለ ማለት ነው። ችግሩ ምንድን ነው? እናንተ እዛ ብትሰግዱ ብትጾሙ ብትጸልዩ እንኳን ራሱ ገንዘባችሁ የምትልኩበት ሰውዬ እሱ እንደናንተ ጿሚና ሰጋጅ ጸሎተኛ ካልሆነ ገንዘባችሁ መባከኑ አይቀርም ማለት ነው። ገባችሁ ያለ ምክንያቱም እጁ ላይ ሆኖ ነው የሚያጠፋ ማለት ነው። መምህር ተስፋዬ እንደዚህ ሲያወራ ምንድን ነው እጁ ማለት እሱ እያለ ያወራል። ለካ መንፈሱ እንዴት ነው? አንዳንድ ጊዜ በደንብ ጎበዝ ሆናችሁ መጸለይ መስገድ ሲጀምሩ በጋዱን ላይ መምጣት ይችላል ማለት ነው። በጋዱን ላይ ነው የምታዩት ማለት ነው። ሌላው መንገድ ደግሞ ስልቱን ይቀይራል። በልጆቹ በቤት ውስጥ ግርግር ይፈጥራል ማለት ነው። ያ ነገር ሁላ እኔ አይቼዋለሁ ማለት ነው። እግዚአብሔር ይመስገን። እንግዲህ አሁን ያው ጸሎት ቤታችን ሰርተናል። ተመስገን ነው። ይህንን ላደረገልን እግዚአብሔር የተመሰገነ ይሁን። አሁን መምህር ተስፋዬ እንዳስተማረው አንዳንድ ቦታ ስለ ትዳር የሚያቀርባቸው ጥሩ እና ደስ የሚለው እርካታ የሚሰጡ ገጠመኞች አሉ ማለት ነው። በተለይ እኔ የሚጠቅመኝ ነበረ ተሰማኝ ነበረ። እኔ የፈለግኩት ብዙ ጊዜ በትዳር ዙሪያ እና በልጆች እና በቤተሰብ ላይ ያለውን ገጠመኝ ነበር ተሰማኝ ነበረው ማለት ነው። በተለይ በትዳር ላይ ያለውን ነገር አሁን እግዚአብሔር ይመስገን ቤቴ ከገባ በኋላ መተግበር ጀምሬያለሁ። በቤቴ ሰላም አለ፣ ደስታ አለ፣ ትልቅ ፍቅር አለ። ይሄ ምንድን ነው መሰላችሁ? ይሄ እንትን እርካታ ያሌለው ህይወት የለንም። እግዚአብሔር ይመስገን። ይሄ የሆነው እንግዲህ ከዛ ከስደት ሆኜ ታጥቄ የመጣሁት እግዚአብሔር ስሰግድለት ሳመልኩ የነበረው አምላኬን ይዤ ወደ ቤት ገባሁ። ቤት ከገባሁም በኋላ ደግሞ እንደዛው ለሱ ቦታ ለሱ ማምለኪያ ብዬ ስፍራ አዘጋጀው። እግዚአብሔር ይመስገን። ከገባሁ በኋላም ባለቤቴ አልተቃወመኝም ማለት ነው።
ደገፈኝ። በቃ አንዱን ክፍል ለእግዚአብሔር ማደሪያ ለቀነዋል ማለት ነው። እና ምን ልላችሁ ፈልጌ ነው፣ ከአሁን በኋላ ቤት የምትሰሩ ወይም ደግሞ እየሰራችሁ ያላችሁ የሆነ ነገር ወይም ጨምራችሁም ቢሆን ወይም ካላችሁ ላይ ለእግዚአብሔር የሚሆን ጸሎት ቤት ታዘጋጁ እላለሁ እኔ ማለት ነው። ምክንያቱም እዛ ለፍታችሁ ከንቱ የምትሆኑት በተለይ ይሄ የዛር መንፈስ ሲባሉ ብዙዎቹ ይቆጣሉ። ገባችሁ አይደለም? ይቆጣሉ ስላችሁ እንዴት ነው? እናቶቻችን ምን ይላሉ? ሲያሳድጋችሁ የነበረ እኮ ነው ከእናት ከአባታችን እየመጣ ነው እና እያሉ ይሉናል ማለት ነው። ነገር ስንላቸው ግን እሱ ነው በቃ የቤት ውስጥ እያደፈጠ የእኛን በረከት ረድኤት የምናስበውን ነገር ከስር ከስር እየሄደ እኛ አንድ እርምጃ ስንራመድ እሱ ቀድሞን 2 እርምጃ እየተራመደም እኛ የምናስበውን ሁላ ከኛ ስር እያጠፋ ሰላም፣ ደስታን፣ በረከት ሁላ የሚያሳጣን ማለት ነው። ስለዚህ እናንተስ በስደት ያላችሁ እህቶቼ ማለት ነው ጠንክራችሁ አምልኮ ስግደት መጀመር አለባችሁ ማለት ነው። መስገድ፣ መጾም፣ መንፈሳዊ መንገድ መከተል አለባችሁ እላለሁ እኔ እንደኔ ማለት ነው። እነኚህ ትዳር ላይ ደግሞ ብዙ ነገር ይፈጠራል ትዳር ላይ ማለት ነው። የማንም ትዳር እኮ ደስተኛ አይደለም። አንዳንድ ቀን ጥል አለ፣ አንዳንድ ቀን ደግሞ ሰላም አለ። ጥሉን ለማስጠፋት ደግሞ ግዴታ ሴቷ መበርታት አለባት ማለት ነው። መምህር ተስፋዬ እንዳለው ሴቶች ትዳር ላይ ትልቁ ሚና ያላቸው ሴቶች ናቸው ይላል። ለምሳሌ ምግብ የምትሰራ እሷ ናት፣ ልጆች የምታሳድገው እሷ ናት፣ ልብስ የምታጥበው ብዙ ነገር የምታደርገው እሷ ናት። እሷ ግን በሃይማኖቷ ጎበዝ ከሆነች መጾም፣ መጸለይ፣ መስገድም ዘውትር የምታደርግ ከሆነ ልጆቿንም ባሏንም ቤቷንም የመጠበቅ ችሎታ አላት ማለት ነው። ሁሉም ነገር እሷ ላይ ስለሆነ ማለት ነው። ገባችሁ? የሆነ ባላችሁ የሆነ ነገር ሲያጠፋ እሱ ላይ ጣታችሁን ከመቀሰራችሁ በፊት እኔ ጋር ምን ጎደለ፣ እኔ ማስተካከል እችላለሁ ብላችሁ የሆነ ነገር ማድረግ አለባችሁ። የሆነ ነገር ስላችሁ ደግሞ ተደባደቡ፣ ተጣሉ ሳይሆን ባላችሁን ወደ ሌላ መንገድ የመራ ልጆቻችሁ ወደ ሌላ መንገድ የመራው ክፉ መንፈስ ማን ነው? እሱም ማወቅና መለየት አለባችሁ ማለት ነው። ከሁሉም ደግሞ ጸበል መዟዟር ሳይሆን የቤት ነው ማለት ነው ችግሩ ያለው። እናንተ የቤታችሁ አምልኮ ስግደት ሳይኖራችሁ ሁል ጊዜ ማለት ሩቅ ጸበል የሆነ ነገር ስትሰሙ የዚህ ሀገር ከልቋል ስትባሉ ብድግ ብላችሁ ትራንስፖርት አውጥታችሁ ትሄዳላችሁ። እዛ ትራንስፖርት የምታወጡበትን ገንዘባችሁን ቤታችሁ ስላድኖ ገዝታችሁ ቤታችሁ ጸሎትና መስገጃ ቦታ ሊኖራችሁ ይገባል ማለት ነው። ችግሩ ያለው መንፈሱ እቤት ነው ቁጭ ብሎቹን የሚጠብቀው የሚሉት መምህር ተስፋዬ የእውነቱን ነው ማለት ነው። ገባችሁ ያለ እናንተ ጸበል ስትሄዱ እንግዲህ ይሄ ከቤተሰብ የመጣ ዛር መንፈስ አለ። ከጎረቤት የሚላከው ነገር ከዘመድ አዝማድ ይሄ ምስጢር መተት የሚባለው የደብተራ ስራ አለ። ያ ነገር ምንድን ነው? ቤት ነው። ያ ይሄ ጸበል ስትሄዱ እና ምንድን ነው እሱ ይሄ የዛር መንፈሱ ይሄ ደብተራ ስራ ይሄ የጎረቤት መተት የሚባለው ነገር የምስጢር መተት የሚባለው ነገር ይሄ በረከታችሁ እድላችሁ የተያዘባችሁ ነገር ቤት ነው ማለት ነው። እንትን ማድረግ አለባችሁ። አስራችሁ ወደ ጸበል መሄድ ያለባችሁ። አለበለዚያ ዝም ብላችሁ ተጣጥባችሁ ጸበል የምትሄዱ ከሆነ የዕለት ኑሯችሁ ያው ነው የሚሆነው ማለት ነው። ጸበል ትሄዳላችሁ፣ ትጸበላላችሁ፣ ትመጣላችሁ። እሱ ቤት ነው ያለው። እንግዲህ ቢያንስ በቃ 3 ቀን ቢቆየው ነው ከፋይ ማለት ፈሪ መንፈስ ከሆነ ማለት ነው። ያው ጸበሉ ስለሚያቃጥለው ብቻ እና እቤት ስላለ ችግሩ እቤት ነው። ጸበል ከመሄዳችሁ በፊት እቤቱ ተቃወሙ፣ እሰሩት፣ እዘዙት ይላሉ አባቶችም ሲያስተምሩ። እሱ ነገር እውነት ነው ማለት ነው። እኔ በቤቴ ስላየው ነው። ስለዚህ ምንድነው እሱ ይሄ ትዳር ውስጥ ገብቶ ችግር የሚፈጥር ሰላም የሚያሳጣ ማንም ለሰው የአሁን ጊዜ ማንም ለሰው ተኝቶ አድር ገባችሁ አይደለ?
የእናንተ የገዛ ወንድማችሁ ራሱ እንድትኖር ነው የሚፈልገው እንጂ እሱን እንድትበልጥ አይፈልግም እንደሚባለው ሁላ ማለት ነው። ማንም ሰው ጤነኛ አይደለም ማለት ነው። ገባችሁ? ማንም ሰው ማመን የለባችሁም። እናንተ የሰው ወሬ ትታችሁ በቤታችሁ ግዴታ ጸሎት ቤት ተዘጋጅታችሁ መጸለይ መስገድ፣ ከዛ በኋላ የሚረብሸው መንፈስ አባቶቻችን እንዳስተማሩ አስራችሁ ጸበል ቤት ቦታ ሄዳችሁ ማሻኘት ትችላላችሁ ማለት ነው። እኔ እንግዲህ እዛ ጥቅም አድርጌ የመጣሁትን ገጠመኝ እግዚአብሔር ይመስገን አሁን ወደ ተግባር እየቀየርኩ ነው። እግዚአብሔር እንግዲህ ከኔ ጋር ይሁን። እግዚአብሔር ከሁላችንም ጋር ይሁን። ሁላችሁም ብዙ ነገር የምታስበው ነገር አለ። ሀገሬ ገብቼ ይህንን የሰማሁትን ነገር ኑሮ ነው የምኖሩ ብላችሁ አቅዳችሁ መታችሁ እዚህ ደግሞ ነገሮች እንዳይበለሻሽባችሁ እንግዲህ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይመስገን ለእኔ ተሳክቶልኝ ለእኔ እንደተሳካ እግዚአብሔር አምላክ ለእናንተም ያሳካላችሁ። የእረፍት እንጀራ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ እላለሁ። እንግዲህ መምህር ተስፋዬ ሌሎች አባቶችን የሚቃወሙ ሰዎች እንግዲህ ይሄ እንደሚያስተምሩ ይሄ የአደን ሞት ይሄ ወሰንጋላ የሚባለው እንትኖች መንፈሶች ናቸው ብዬ አስባለሁ። ምክንያቱም እነሱ የእኛን ህይወት ነው ወደ ውጭ የራሳችን እንድንመለከት እያደረጉ ነው ያሉት ማለት ነው። ችግሩ እኛ ነን አለመረዳታችን ነው። ስለዚህ እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ ዛሬ ሌላችሁ የፈለግኩት ይሄንን ነው። ያው ለኔ የሆነልኝ ለኔ የተደረገልኝ ይሄ ነው ተብሎ የማይወራ ነገር ነው። እግዚአብሔር ክብሩን ይውሰድ። እግዚአብሔር ያደርጋል። ከውስጥ ሲያደርግ ሰው ደግሞ በግላጭ እንዲያይ ነው የሚደረገው ማለት ነው። ስለዚህ እግዚአብሔር ከውስጣችን ነው መሆን ያለበት። ከውስጣችን ስላችሁ ከቤታችን እግዚአብሔር ማምለክ ስንጀምር እንግዲህ በረከታችን ሁሉ ነገራችን ወደ ውጭ ይወጣል ማለት ነው። ስለዚህ ሁላችንም እግዚአብሔርን የምናመልክበት አቅምና ትዕግስትን ሁሉ ነገርን እሱ ያድልን እላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። በተረፈ ደግሞ እስቲ በቅንነት ዩቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ። ከቻላችሁ ደግሞ ይሄ ቪዲዮ የሚደርሳችሁ ከሆነ እኔ በገጠመኝ እንደተጠቀምኩ ብዙ ሰዎች ተጠቅመው ይሆናልና ለሁሉም ሰው ሼር አድርጉ ብላችኋለሁ። ሰብስክራይብ አድርጉ። ቆንጆ ቆንጆ ቪዲዮዎች ወደ እናንተ እናመጣለን። የመንፈሳዊ በኩልም ከሆነ እኔ የደረስኩበት የሆነልኝ ነገር ሁሉ ወደ እናንተ ይዤ እመጣለሁ ማለት ነው። እኔ ሌላ ነገር አልፈልግም። እኔ የተለወጥኩበትን ወደ እናንተ ይዤ የምመጣው እንጂ ለእኔ ያልሆነው እኔ ያላየሁበትን ነገር ወደ እናንተ ይዤ አልመጣም። ሲጀመር ቤት ውስጥ አምልኮ ተጀምሮ ደግሞ ለእኔ አልሆነም የሚባል ነገር የለም ማለት ነው። ብርቱ ከሆናችሁ ካላቋረጣችሁ የሰውን ሐሜት ከመስማት መለስ ብሎ ወደ ቤት ዞር ብሎ ወደ ጸሎት ቤት መግባት እቅድን ማቀድ ሰላም እንድትሆኑ የሚያደርጋችሁ እንግዲህ እግዚአብሔር ብቻ ነው። ከሰው ጋር በምታወሩበት ሰዓትን ትታችሁ ከእግዚአብሔር ጋር ማውራትን ስትጀምሩ እዛን ጊዜ ነው ህይወት እንደ አዲስ እየተቀየረ የሚመጣው ማለት ነው። ግን ችግራችን እኛ እንቾክላለን። ገባችሁ? እንቾክላለን። ከመቾኮሉ ይልቅ እግዚአብሔር ለእኛ ጊዜ አለው። ይህ ነገር የምናደርግበትን ጊዜ አለ። ያንን ጊዜ ነው መጠበቅ አለብን ብዬ አስባለሁ። እንግዲህ ትዕግስተኛ መሆን ነው የሚያስፈልግ። ለምን ይሄው መጾም ከጀመርኩ መስገድ ከጀመርኩ መጸለይ ከጀመርኩ ረዥም ጊዜ ሆኖኛል። ምንም ለውጥ አላየውም የሚሉ ልጆችም አሉ። ያ ለውጥ የሚመጣው እንግዲህ ከልባችሁ ነው። መጀመሪያ መጸለይ ብቻ ሳይሆን መስገድ ብቻ ሳይሆን ከልባችሁ ነው የጸለያችሁት። የተጣላችሁትን ሰው ይቅርታ ጠይቃችኋል ወይስ ደግሞ እናንተ በውስጣችሁ ቂም ይዛችኋል? በውስጣችሁ ቂም ካያለ እሱ ቂም ይዞ
ጸሎት ምን ይዞ ምንድን ነው የሚባለው? የሆነ ተረት አለ ራሱና ቂም ይዞ ጸሎት አይቻልም። ይህን ነገር ማስወገድ ያለባቸው መጀመሪያ ማለት ነው። ፈጠን ያለ ማለት እግዚአብሔር መቼም አይዘገይም፣ ለእኛ የማይሆን ነገርም አይሰጠንም እና መጀመሪያ ሰውን ያስቀየማችሁ ሰው ካለ ይቅርታ ጠይቁ። እናንተም ደግሞ ቂም የያዛችሁበት ሰው ካለ ያንን ቂማችሁን አስወግዱና ትክክለኛ በንጹህ ልቦናችሁ ወደ ጸሎት ከገባችሁ እግዚአብሔር የማይቀይረው ነገር ምንም ነገር የለም። እኛ ሲጀመር የኛ የሰራነውን ቤት ለማፍረስ እኮ ብዙ ነገር ነው የሚያስፈልግ። ያ በምስማር የተመታ ያ በጭቃ የተገረፈ ነገር ገና እኮ ጉልበት ያስፈልገናል አይደለም? እግዚአብሔርን ምሕረት ቸርነቱ ለማግኘት ደግሞ የራሳችን ጉልበት ማፍሰስ አለብን። ላባችን ጥብ ማድረግ አለብን ማለት ነው አይደል? ሌላ ስራ ራሱ እንሰራለን። እንዴት ነው ለእግዚአብሔር መስገድ የሚያቅተው? እኛ አረብ ሀገር ያሉ ልጆች ማለት ነው ስንቴ ነው ፎቅና ምድር የምንወጣ በቀን ማለት ነው። እና ለገንዘብ ብላ አይደለ እንደዛ ስንወጣ የምንውለው። ታዲያ ለእግዚአብሔር እንዴት ነው ትንሽ ሰዓት ዋጋ ሰተነው ቦታ ሰተነው ለሱ አምልኮ ስግደታችንና ምስጋናችንን የማናቀርብለት? ስለዚህ እግዚአብሔር ስራውን መስራት እንዲጀምር እኛ መጀመሪያ ለእግዚአብሔር መንገድ መክፈት አለብን ማለት ነው። እኛ እናደርገዋለን ሳይሆን አንተ ታደርግልኛለህ ብለን ለሱ አሳልፈን መስጠት አለብን። እንደዛ ካደረጋችሁ የአጭር ጊዜ ለውጥን ማየት ትችላላችሁ ማለት ነው። እኔ ለእኔ ይሰራልኝን ወደ እናንተ እያመጣሁ ያለሁት ማለት ነው። እንደ እምነታችሁ ነው ሁሉም ነገር ማለት ነው። እንደ እምነታችን ነው የሚሆንልን ማለት ነው። አሁን ከኔ ጋር ስለነበራችሁ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።